አምሳውን በፕላን አድርገናልና እሺ ላ ቶልናል እግዚአብሔር ይስጥልን ብቻ ይቀጥሉ ይሰማል። ሊቀ ልሳናት ኔትወርክ ትንሽ ተቆራረጠና መሃል ላይ አላዳመጥንም ያስተላለፍከውን መልእክት። ይሰማል። እኛ ከዚህ ያስተዋወቅ ነው። ይቀጥሉ እርሶ። እሺ በጣም ጥሩ። እንግዲህ ያው ቻሌንጁ እንደቀጠለ ነው። የሁላችሁም ተሳትፎ እየታየ ነው። መጽሐፍም እንደሚናገረው የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ ምሰሏቸው። ይሄ ማለት እንግዲህ በህይወት ቤተክርስቲያንን እግዚአብሔር በሰጣቸው ዘመን እያገለገሉ ያሉ ወንድሞቻችንን እህቶቻችንን በይበልጥ መጋቤ ሃይማኖት መምህር ኢዮብ ይመኑ እንዲሁም ሊቀ ልሳናት ዘማሪ ቸርነት ሰናይ እንዲሁም ተወዳጇ እህታችን ዘማሪ ትምህርትነሽ ጥላሁን ባሉበት ይሄ አባቶቻችንን በተገኙበት ስራ እየተሰራ ነው። ኦርቶዶክሳውያን አሁንም በመምህራችን በመጋቤ ሃይማኖት ኢዮብ ይመኑ ስም በደረሰን እስካሁን ባለን መረጃ ሶስተኛው የ1000 ፓውንድ ቻሌንጅ ተጀምሮ 900 እንደሚቀር ነው የምናውቀው። እስቲ አሁንም መጋቤ ሃይማኖትን ያላችሁ እውነት ለመናገር እንደምትመለከቱት ዛሬ አገልግሎቱን ለማግኘት በብዙ ዘርፍ በስራ ምክንያት፣ በስደት ምክንያት፣ በተለያየ ምክንያት ያልቻላችሁ ቤተክርስቲያን አውደ ምሕረት ላይ መገኘት ያቃታችሁ ሰዎች ዛሬ እጃችን ላይ ባለው ፕላትፎርም ወይንም ደግሞ በስልክ ሁላችንም መንፈሳዊ አገልግሎቱን እናገኛለን። ስለዚህ ቤተክርስቲያን ትውልድ ትተካለች። መምህራንን ይወልዳሉ፣ ሊቃውንትን ይወልዳሉ። ዛሬም ደግሞ በዚህ ሰዓት እግዚአብሔር የሰጠን ካለን ወንድሞቻችን ትሁቱ አገልጋዩ መምህራኖቻችን መካከል አንዱ መጋቤ ሃይማኖት መምህር ኢዮብ ይመኑ ናቸው ነው። እሱን በጸሎትም በሐሳብም በጉልበትም በሁሉም ነገር ማሰብ ተገቢ ነው። በይበልጥ አገልጋይ ጸሎት ያስፈልገዋልና በጸሎት ማሰብ ተገቢ ነው። ለዚህ ለግላስኮ ቅድስት ደብረሲና ቅድስት አርሴማ ቤተክርስቲያን በዚህ ቀጥታ ገቢ ማሰባሰቢያ መርሃ ግብር ላይ መምህራቸውን በአክብሮት እየገለጣቸው ያላቸው ኦርቶዶክሳውያን እስቲ አሁንም ይቀጥል ድምጻቸውን አሰሙን። ከሀገረ ካናዳ ወይንም ከእንግሊዝ ያላችሁ በግላስኮና አካባቢዋ ያላችሁ የቅድስት አርሴማ ልጆች በዚህ ሰዓት እንደየሰዓት አቆጣጠራቸው ይህ መልእክት በእጃችሁ ላይ ባለው ወይንም በምትንቀሳቀሱበት ሁኔታ ማንኛውም ይህንን መርሃ ግብር የምትከታተሉ አሁንም እስቲ ድምጻችሁን አሰሙን። እየጠበቅን ነው። እግዚአብሔር ይስጥልን ስለምታደርጉት ነገር። በእውነት ሶስተኛ ቀናችን ነው ዛሬ። እግዚአብሔር ረድቶናል። ድካመ ሥጋ የለም። እግዚአብሔር እየረዳን ቅድስት አርሴማ እያገዘችን የእናንተም ተሳትፎ እኛን እያበረታን ነው። እስቲ አሁንም ድምጻችሁ እንድታሰሙን በታላቅ አክብሮት እናሳስባችኋለን። ሊቀ ልሳናት መልእክት ካለ ከእሱ ጋር እንቀበላለን። በእህታችን በዘማሪት ምርትነሽ ጥላሁን ስምም ጎን ለጎን ሁለቱንም ማስኬድ ይቻላል። አዎ ቅድም ቅዱስ ሚካኤል ወዳጅ ለሁሉ እያለች ስትዘምር ሰምተናል። እህታችን ትሁቷ ደጓ የአገልጋይ አክባሪ የቤተ ክርስቲያን ወዳጅ እናትም እህትም ነች። ዘማሪት ምርትነሽ ጥላሁን የሁሉም አገልጋይ እናት ነች። እውነት ለመናገር እሷን የሚጠላ ሰይጣን ብቻ ነው እና በጣም ከምናከብራቸው አገልጋዮቻችን መካከል አውደ ምሕረት ላይ በመንፈሳዊ ሕይወቷ ማንነቷ የሚነበብ እህት ነች። አንዳንድ ጊዜ የምንናገረውና የምንኖረው ለሚለያይብን ሰዎች ምሳሌ የምናደርጋቸው ሰዎች አሉና ከዛ መካከል አንዷ እህታችን ዘማሪት ምርትነሽ ጥላሁን
ተወዳጇ እህታችን ናት። እስቲ አሁንም ድምፃችሁን አሰሙን በእህታችን በምርትዬ በኩል እንዲሁም በመጋቢ ሃይማኖት ኢዮብ ይመኑ በኩል ይሄንን አሁንም ቻሌንጁን እንቀላቀላለን። 50 ፓውንድ፣ 100 ፓውንድ፣ 200 ፓውንድ እያላችሁ ድምፃችሁን አሰሙን። እሺ በበንያ እሺ አገራ መላክ ሶንዶሰን እጅግ ራሳቸው ቲክቶክ ነው ዛሬ ገቡን። ከዚህ በኋላ በደንብ ሚዲያውን ይጠቀሙበት። እርግጠኝነት ውጤታማ እየሆኑ ነው። ሲሳቸውን እንሰማና እንመለሳለን። እሺ በእውነት በዚህ በቲክቶክ እየተመለከቱ ያሉ እስከ 30 ብዙ ጥቂት ምዕመናን ናቸው፣ ግን ያደረጉት ያሉት ተሳትፎ በጣም ያስደንቃል። እዚህ ልጃችን ደግሞ አልጋነሽ የቀሲስ አዲስ ተማሪ 200 ፓውንድ አስገብቻለሁ ብላናለች። አመስግኑላት እግዚአብሔርን በእውነት ብላለች። አሁን በዚህም ትልካለች። በእውነት እግዚአብሔር ይባርክሽ። መላከ ሰላም መርቀውሻል። በእውነት ሁሉ ጊዜ ሰጪው ያሳጣሽ። ሌሎቻችሁም እናስገባለን ብላችሁ አካውንት ነበር ልከንላችኋል። ያው እስከምታስገቡ ድረስ እየጠበቅን ነው። እንዳስገባችሁ እንናገራለን ማለት ነው። እግዚአብሔር ይጠብቅልን። እግዚአብሔር ይስጥልን። ቀጥል ሊቀ ልሳናት ቀጥል ወንድማችን። ምናልባት ይሄኛውን ስፒከር መጠቀም ከቻልን አሁን ደህና ነው መሰለኝ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በመላከ ምሕረት ቀሲስ ወንዶሰን በኩል እንግዲህ ይሆ ያስገቡልናል። ክብር ያድልልን። እግዚአብሔር ይስጥልን። ምርቴ ምርትዬ እንግዲህ በደንብ እየሰበሰቡ ይታያቸዋል። መዝገበ ጸሎት አድርጋ ይዘዋለች። ይኸው እዚህ ላይ በደንብ አደርጋለች እና ወደ ምርቴ ብንመጣ የበለጠ ጥሩ ነው። መምህር ብንያም ይሰማል። እኛም እየጠበቅን ነው። እሱን ነው እየጠበቅን ያለ ነው። ምርትዬን የሚወዱ እጅግ የሚያከብሯት ብዙ ኦርቶዶክሳውያን የተዋሕዶ ልጆች በዚህ በለንደን አካባቢ ደጋግማ ስለመጣች እየደወለች እንግዲህ ከሷ ደግሞ ብዙ ነገር እንጠብቃለን። ምርቴ ወደ አንቺ እንመጣለን። እንግዲህ ያለውን ትቆጥራላችሁ። መቁጠር ብቻ ነው፣ እዛ መደመር ነው። እንግዲህ መርብን መደመር ነው። ዳብቴ በደንብ አድርገህ ካልኩሌተር ያዝ። በመሰረቱ ሊቀ ልሳናት በየትኛውም በአራቱም አቅጣጫ በአራቱም ክፍላተ ዓለማት ላይ ያሉ ወገኖቻችን ኦርቶዶክሳውያን በእህታችን በዘማሪት ምርትነሽ ጥላሁን ስደታቸውን በዝማሬዋ በስደታቸው በመንገዳቸው በሕመማቸው ወገን ዘመድ አጽናኝ በሚያጡ ባጡ ሰዎች መካከል ዝማሬዋን ሰምተው የተጽናኑ እግዚአብሔር ቀን እንዳለው ቀን እንዲሰጣቸው እግዚአብሔርን የሚጠብቁ ብዙ ወገኖች አሉ። ያው መቼስ እውነት ለመናገር መንፈስ እግዚአብሔር ከኛ ጋር ሲሆን የምንዘምረው ዝማሬ እንኳን በአውደ ምሕረት ላይ አይደለም በወህኒ ቤት ውስጥ ግርማ ሞገስ ይሰጠናል። እንኳን በሰገነት ላይ አይደለም ጨለማ በሆነው ድቅድቅ በሆነ ወህኒ ቤት ውስጥ ብርሃንን ይገልጥልናል። መሰረቱን ያናውጣል፣ እስራትን ይፈታል፣ ድውይን ይፈውሳልና ይሄ ትልቅ መሰጠት ነው። አሁንም በዚህ አገልግሎት የተባረካችሁ በዚህ አገልግሎት የተጸናናችሁ አሁንም እንጠብቃለን። በእህታችን በዘማሪት ምርትነሽ ጥላሁን ደጓ እህታችን ብሎም ደግሞ ቅን አገልጋይ እህታችን በኩል እስቲ አሁን ድምፃችሁን አሰሙን፣ እንቀበል። ስልክ ደውሉ፣ በቀጥታ ስልክ ቅድም በተነገረው በዩኬ ወይንም ደግሞ በወንድሞቻችን አሁን እነ ሊቀ ልሳናት በተናገሩት የስልክ መስመር ቀጥታም እየደወላችሁ በእኛም እየደወላችሁ መናገር ትችላላችሁ። እንጠብቃቸዋለን። እስቲ እሺ፣ መምህር ብንያም እናመሰግናለን።
ምርቴ ከዚህ በመቀጠል እንግዲህ ከወዳጆቿ የሰበሰበችውን ለሰማዕቷ ለቅድስት አርሴማ ህንፃ ግዢ የሚሆነውን የተለያዩ በጽሑፍ መልክ የተላከላት አለ። እሱንም ታነብልናለች። እያንዳንዱን በስሟ ደውላ አላፈረችም እህታችን። እግዚአብሔር በሚያውቀው በጣም ብዙ የሚወዷት ወንድሞች እህቶች አሉ። እነሱ ስማቸውን እየጠራች የሰጡትን ገንዘብ ትነግረናለች። እግዚአብሔር ከሁላችን ጋር ይሁን። ከዛ በፊት ግን ወደ ምርቴ ከመምጣታችን በፊት ወንድማችን ያሬድ የኬድዬ ልጅ እዚህ በጣም የዋህ ትሁት ደግ ልጅ አለ። በቲክቶክ ብዙ ነገር እያስተባበረን ያለ እሱ መልእክት ያስተላልፍና ወደ ምርቴ እንመለሳለን። እግዚአብሔር ይስጥልን። ቲክቶክ ላይ እየተከታተላችሁኝ ያላችሁ የኔ ቤተሰቦች ኪዳነ ምሕረት ይስጥልኝ። አሁን እሷ በጣም ባለውለታ አይደል፣ በጣም መወዳት ከልጅነት እስከ እውቀት እናቴ ቅድስት ኪዳነ ምሕረት በእንጦጦ ኪዳነ ምሕረት ቤት ክርስቲያን ውስጥ የኖርኩት እርሷ ነች። ለብዙ ነገር ያበቃችኝ። አሁንም አመስግኑልኝ ቅድስት ኪዳነ ምሕረትም። እሺ መምህር ኢዮብን በጣም ነው የምንወደው ያሬዶ እና አንደኛ ሰላምታ አድርስልኝ እያሉኝ ነው። ሰላም ብለዋቸዋል። 50 ፓውንድ አስገብታለች እህታችን። እንደገና 100 ፓውንድ ገብቷል። እንደገና 100 ፓውንድ ገብቷል። እንደገና 100 ፓውንድ ገብቷል። ከ900 ከነበረበት መምህር 350 ፓውንድ አሁን ገብቷል። አጠቃላይ 450 ፓውንድ ገብቷል። በርሶ 550 ይቀርቦታል ማለት ነው። 550 እንመለሳለን። ለቀሪው ጭብጨባ እየተባለ ነው። እግዚአብሔር ይስጥልን። እህታችን ትዕግስት ድረስ ከአውሮፓ ቅድም 100 ዩሮ ብዬ ነበረ አስገብቻለሁ ብላለች። ደረሰኙን ልካለች። በኋላ ወደ እናንተ ሰጣለሁ ማለት ነው። እግዚአብሔር ይስጥልን። አሁን ወደ ምርቴ እንመጣለን። ምርትዬ እንግዲህ መልእክት ታስተላልፍልናለች። የሰጧትን እህቶች ወንድሞች ታመሰግናለች። ክብር ያድልልን። ወደ ምርቴ እሺ እግዚአብሔር ይስጥልን ለሰጣችሁት ላደረጋችሁልን ነገር ሁሉ ሰማዕቷ ቅድስት አርሴማ ትስጥልን። እድሜ በጤና ይጠብቅልን። ስሜ ተወልደ ብርሃን ነው። ኤርትራዊ ነኝ። በመዝሙርሽ በጣም ተጽናንቻለሁኝ። ለእኔ እናቴ ነሽ። መዝሙርሽ ሕይወቴ ቀይረዋል ብሎ ምንም ኤርትራዊ ብሆን ከዚህ በረከት እካፈላለሁ ብሎ 300 ፓውንድ ሰጥቶናል። ዘማሪት ቤቲ 50 ፓውንድ፣ ዘማሪት ዓለም 50 ፓውንድ፣ ዘማሪት ሀረግ 50 ፓውንድ፣ ዘማሪት ጆሲ 50 ፓውንድ፣ ዘማሪት ትዕግስት 50 ፓውንድ፣ መክሊት ከለንደን ቀደም በቀሲስ ወንድዬ በኩል 100 ፓውንድ አስገብታለች። እግዚአብሔር ይስጥልን። ሳሚ ከለንደን በሰሎሜና በሃናኒ ብሎ የቀሲስ ስላሴ የሚያገለግለው ወንድማችን 100 ፓውንድ ልኮልናል። መክሊት እህቴና ለንደን ማቃት እህቴ ናት። 100 ፓውንድ ልካልኛለች። ቹችዬ ደግሞ ያው እዚህ እያስተባበረ ነው። በምርቴ ሲባል ቅር እንዳይላት ብሎ 50 ፓውንድ ሰጥቶኛል። ሜሮን የምትባል እህታችን ናት። 380 ፓውንድ አንድ ላይ ሰብስበው ብለው ሚሚ ከለንደን 100 ፓውንድ፣ አራጨብጭቡ። እዚህም ቤቲ ከለንደን ደግሞ ቤቲ እናታችን ናት። ለንደን ስላሴ ቤተክርስቲያን ቤቷ ቤታችን ነው። ገብተን እንደ ልባችን የምንበላበት እህታችን ናት። በሁላችንም ስም እኔ ደውዬላት ነው። ላይቭ ላይ ነኝ። ሁሉም ጋር እየደወልኩ ነው አግዢኝ ስላት
በሁላችሁም ስም 500 ፓውንድ ልካልናለች። ኧረ ይሄ 500 በደም ኧረ ድጋሚ ያስፈልገዋል ምርትዬ። ወንድማችን ነው እንደዚህ ጠይቄው ነው። እሱም 50 ፓውንድ ልከዋል። እግዚአብሔር ይስጥልን። መክሊትና ጓደኞቿ ቅድም ቸር እየተናገረው ነው 50 ፓውንድ ልካለች። እግዚአብሔር ይስጥልን። ቀደመ ሜሮን ያልኳችሁ 380 ፓውንድ እኔ ያረፍኩበት ቤት ልጅ ናት። በጣም የምትንከባከበኝ የምታግዘኝ የምትረዳኝ ናት። አጋጣሚ ሆኖ ከጓደኞቿ ጋር ቤት ናቸው ብዙ ሆነው ቁጭ ብለው እየተጫወቱ ዛሬ በዓሉን እያከበሩ ነው። ደወልኩላትና በይካ ሁሉ ማስተባበሪ መብላት መጠጣት ብቻ ዳርሴ መንበረቅ ያምጠው ብዬ ለዛ ነው 380 ዶላር የላከች። በደንብ አመስግነውልኝ። ዘማሪ እዝራ ዋትሳፕ ስልኬ ላይ አጋጣሚ ሳየው ፊት ለፊት አገኘሁት ቁጥሩን። እዝራዬ እንደዚህ ነው ኦንላይን ላይ ነኝ። ብዙ ጊዜ ኦንላይን እኔ ወጥቼ መለመን አልችልም። ለዛ ነው ሰሞኑንም ከሆነ ለመዘመር ስመጣ የነበረው እና እንደዚህ ኦንላይን ቁጭ ብያለሁኝ። በእንግዲህ አግዘኝ ስለ 5,000 ብር በኢትዮጵያ ብር ወዲያው አስገብቶ ልኮልና ሄለን ከለንደን 50 ፓውንድ ሰጥታናለች። ሰብሊ ደግሞ የነቀሲሳ እህት ናት። አሜሪካ ሀገር ነው ያለችው። ደውዬላት ነው ሲቀሲስም አሉ ለቅድስት አርሴማ ከበረከቱ ስላት 100 ፓውንድ ልካለች። እግዚአብሔር ይስጥልን። እንቀጥላለን። እግዚአብሔር ይስጥልን ስላደረጋችሁት ስለሰጣችሁን ሁሉ። ሰማዕቷ ቅድስት አርሴማ ይስጥልን። ደምረን እንናገራለን። አረ ሞቅ ያለ ጭብጨባ። ምርቴ መምህር ኢዮብ ሪከርዱን ሰብረዋል፣ ግን ቢሆንም ምርቴ ተከትላለች። እኔ የእነሱ አጋዥ ነኝ። እነሱ ነው ሰፖርት የማደርገው። በእኔ ሲገባ ወደ መምህር ኢዮብ፣ ግማሹን ወደ ምርቴ ነው የምልከው። እኔም አጨብጭቡልኝ እንዴ! እግዚአብሔር ይስጥልን። በጣም ነው የምናመሰግነው በእውነት። ይሄ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በስኮትላንድ የራሷ ርስት እንዲኖራት እጅግ ደስ በሚል ሁኔታ ርብርብ ስላደረጋችሁ ሰማዕቷ ቅድስት አርሴማ በረድኤት ከሁላችን ጋር ትሁን። በመላው ዓለም ያላችሁ የሰማዕቷ በረከት ምልጃ ቃል ኪዳን አይለያችሁ። እውነት ለመናገር ለብዙዎች ማረፊያ በተለይ ለስደተኞች ማረፊያ የምትሆን ድንቅ ቦታ ናት። ያየናት እንግዲህ ያንን ካቴድራል ስናየው፣ አዳራሹን ስናይ፣ ቤተ መቅደሱን ስናይ በእውነት ልባችን በጣም ሐሴት ነው ያደረገውና እጅግ ደስ ብሎናል። ለዚህ ደግሞ ቅድም መምህር ኢዮብ እንዳሉት ትናንትም እንዳሉት ዋጋ የምናወጣ ከሆነ ይህን እናደርጋለን እስከ ማለት ደረጃ የተደረሰበት ራስን ለመስጠት የተዘጋጀንበት እጅግ ደስ የሚያሰኝ ሐሴት የሚሞላ ድንቅ ስፍራ ነው። እግዚአብሔር ይህንን ቦታ ስለሰጠን በእውነት አሁንም ደግሞ እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። የምርቴ እንግዲህ አጠቃላይ በምርቴ በኩል የገባው ከዛም ይበልጣል እርግጠኛ ነኝ። እሺ በምርቴ በኩል የመጣ አጠቃላይ 2,180 ፓውንድ እንዲሁ ደግሞ በኢትዮጵያ ብር 25,000 እሱ ራሱ 100 ፓውንድ ማለት ነው። እግዚአብሔር የተመሰገነ ይሁን። በአጠቃላይ በእርግጠኝነት ከ2,300 ወደ 2,300 ፓውንድ አካባቢ በምርትዬ በኩል ገብቷል። እግዚአብሔርን ስለዚህ እናመሰግናለን። ደግማችሁ ከፍ አድርጋችሁ አመስግኑ። እግዚአብሔር ይስጥልን። መልአከ ምሕረት ቀሲስ ወንዶሰን መልእክት አለው። እሺ ያሬዱ አለኝ እያለ ነው። የመምህርን ዕዳ ዝቅ አድርጓል ነው ከፍ ካለው ወረድ አድርጋ 550 ይቀርባቸዋል። ለማንኛውም ጨርሰው
እግዚአብሔር ይመስገን በጣም አሪፍ እየሄዳችሁ ነው። በተለይ በዩኬ ያላችሁ በጣም እየተንቀሳቀሳችሁ ነው። እኛን የሚመለከተው ነገርየው እኛው ነው የምንገለገልበት። እግዚአብሔር ይመስገን። አንድ እህታችን መምህር ኢዮብን በጣም ነው የምወዳቸው። ትዝታ ትባላለች። 100 የካናዳ ዳላር ሰጥታናለች። ኢትዮጵያ ነው የምኖረው ካለችኝ 2100 ብር አስገባለሁ። መምህር ኢዮብን በጣም ነው የምወዳቸው ብለዋል። እናመሰግናለን። እሺ መምህር ወንደሰን ቀሲስ የድምጽ ይሰማቸዋል? ድምጼ ይሰማል? ሊቀ ልሳናት ቸርነት ሊቀ ልሳናት ይሰማችኋል? ይሰማል። ቀጥሉ። አንዴ በመምህር ኢዮብ ስም የመጣ መልእክት አለ። አንድ እህታችን በመምህር ኢዮብ ስም 100 ፓውንድ አስገብታ ደረሰኙን ልካለሁ አስገብቻለሁ ብላለች። አመስግኑልን። አሁን እግዚአብሔር ይስጥልን። መምህር ይትዌ ወይ አድምጣችኋል። በምርቴ በኩል 2300 ፓውንድ በላይ አሰባስባችሁና ምርቴን በእውነት ከፍ አድርጋችሁ በእናንተ በኩል ባለው ሞዴል አመስግኑልን። እግዚአብሔር ይስጥልን። ማትረፊያችን ናት። እግዚአብሔር ይጠብቅልን። ምርትዬ ተባረኪልን። እግዚአብሔር ይባርክልን። በእውነት እጅግ አድርገን ነው የምናመሰግንሽ። ኑሪልን ከነ ሙላው ቤተሰብሽ። ቅድስት አርሴማ ትጠብቅልን። በእውነት ሀሳበ ልቦናሽን በሙሉ ትፈጽምልን። ወዳጆችሽ ብዙ ናቸው በእውነት አንቺም ደግሞ ባለሽበት ይህንን በጎ ነገር እንዲደረግ የራስሽን አስተዋጽኦ አድርገሻልና መድኃኔዓለም የልቦናሽን መስዋዕት አንቺን የሚፈጽምልን ይጠብቅልን። እጅግ አድርገን እናመሰግናለን። እንወድሻለን፣ እናከብርሻለን። ምርትዬ ምርትዬ እዛው ላይ ግን አሁን እኛ ያው እንግዲህ አሁን በልመናው ነው እንግዲህ የጀመርነው በደንብ የገባንበትና ምርትዬ አሁን ሊቀ ልሳናት እየሰማችሁኝ ከሆነ እሷ ራሷ እየደወለች እባካችሁን ቅድስት አርሴማ ቤተ መቅደስ እዚህ መገዛት ርስት መኖር አለበት ብላ እየደወለች አሳስባቸው ነው ለሁሉም። ብዙዎቹ ዘማሪያን እንደሆኑ ነው እየሰማን የነበረው ሲሰጥ። ስለዚህ ምን ልል ፈልጌ ነው በእሷ የተገለገለው ምእመን በጣም ብዙ ነው። በጣም ብዙ ነው በመላው ዓለም ማለት ነው። ስለዚህ ቻሌንጁ ምንድን ነው? በምርቴ አሁን እሷ 2300 ፓውንድ ሰብስባለች። አሁን ግን በምርቴ ስም ስለ ምርቴ ብላችሁ የተገለገላችሁ ተገልጋዮች ደግሞ ምእመናን ያቅማችሁ እንድታረጉ እንጠይቃለን። 1000 ፓውንድ በምርቴ ስም አሁን ቻሌንጅ እንፈልጋለን ከናንተ። መምህር ኢዮብ ይመኑ የተጣለበት 3ኛው ዙር ላይ 350 ብቻ ነው የቀረው። 350 ፓውንድ ብቻ ነው የቀረው። አሁን እሱን ደምሬ 350 ፓውንድ ብቻ ነው መምህር ኢዮብ ይመኑ ያለበት። እሱንም 3ኛውን ዙር ነፃ አርጉልን። ምርቴን ደግሞ የ1000 ፓውንዱን ጀምሩልን። ከዛ በኋላ እኛም እንወጣለን። ዝማሬ ይቀጥላል። ቀጣዩ አገልግሎቶች ይቀጥላሉ ማለት ነው። ስለዚህ አሁን ብረት በጋለበት ነው አሉ የሚቀጠቀጠው። ስለዚህ በተጀመረበት ቻሌንጃችንን ጨርስ። እናንተ ማስተባብሩ። በምርቴ ስም 1000 ፓውንድ እንፈልጋለን። አሁን አዲስ ነው የምንፈልገው፣ ከምእመኑ ነው የምንፈልገው። ከተገለገላችሁት እግዚአብሔር በሷ ካገለገላችሁ ብዙ ዝማሬዎቿን ሰምተን ረክተናል። በእውነት ከእግዚአብሔር ታርቀናል በብዙ መንገድ። በመምህር ኢዮብ ይመኑ ደግሞ 350 ፓውንድ ብቻ ነው የቀረን። ይሄ ቻሌንጅ ተጀምሯል። ቶሎ በሉ። ያው የምርቴን ስንጨርስ ደግሞ የተወዳጁ ወንድማችን የሊቀ ልሳናት ቸርነት ሰናይ ደግሞ ይቀጥላል። ምንም እጅግ የምንወደው የምናከብረው ተወዳጁ እጅግ ድምፀ መረዋው ቀሲስ ወንደሰን ደግሞ ከዛው ደግሞ እንቀጥላለን። በተራ ሁሉም ይቀጥላል። ምርትዬ ደግሞ
በጣም አይናፋር ነች፣ ደርባባ ነች እህታችን፣ ተወዳጇ እህታችን ምርትዬን ያላችሁ አሁን እንድትደውሉልን በአክብሮት እንጠይቃለን። ስልክ ቁጥሮቻችሁ እዚህም ያላችሁ በዩኬም ያላችሁ ስልክ ቁጥር አስታውሳቸዋለሁ። አካውንት ነግራችኋለሁ። 1072 17 02 875 ላይ የኢትዮጵያ ንግድ ባንክ ነው። በዜል ኤንድ ካሻፕ ፕላስ 144 377 26 25 7 144 377 26 25 7 በእጅ ስልክ ቁጥሮቻችን ኢትዮጵያ በ0903 41 12 12 በ0905 30 13 13 ላይ ደውሉልን። ምርትዬን የምትወዱ ምርትዬን ያላችሁ ደግሞ እስቲ አሁን እየደወለች ብዙ ዋጋ ሆና እዛ ሆና ነው እየደዋወለች ወዳጆቿ ጋር የደወለች የነበረው። አሁን ደግሞ እናንተ ደውሉላት እስኪ ደግሞ ለምርትዬ። ያሬድ ፈገግ ብሎ መጥቷል። ሰላም ነው። አሁንም ከአሜሪካ ጎበን በጣም ነው የምወዳቸው። አደሉ ትባላለች። $100 ሰጣ። እግዚአብሔር እናመሰግናለን። በርቱ። 150 ብቻ ነው መምህር ኢዮብ የቀረው 150 ፓውንድ ብቻ ነው። በቃ ዶላሩ 200 ስለገባለት 150 ፓውንድ አሁን ለሱ ታስገባላችሁ። 1000 ፓውንድ ደግሞ ለምርትነሽ ዘማሪ ይትባረክ እያስተባበረ ይጠብቀናል። እንቀጥላለን። እሺ መልካም። የትቤ ይሰማል ቸርዬ። እንግዲህ መምህራችን መምህር ኢዮብ ደረሱ ማለት ነው። 850 ፓውንድ ይቀርባቸዋል። ይህንን ተጨማሪ ቻሌንጅ የጨመርነው እኛ ነን። ምክንያቱም አገልግሎታቸው ሰፊ ስለሆነ ሰፊ ህዝብ በአገልግሎታቸው ስለተጠቀመ ከዚህ አንጻር በእውነት እየተወጡት ይገኛሉ። ኦልሞስት ወደ 4000 ፓውንድ ማለት ነው ከዚህ ጋር የሚሆነው እና እግዚአብሔር ያክብርልን። በመላው ዓለም ያላችሁ በእውነት የመምህር ኢዮብ የመኑን አገልግሎት እየተከታተላችሁ ሁሉ ጊዜ ከቃሉ የተነሳ ብዙ አተርፋችኋልና አሁንም በመታዘዝ ይህንን የቀረባቸውን ዕዳ ነፃ እንድታደርጉ በቅዱስ ቤተክርስቲያን ስም እንጠይቃለን። የቀረው 150 ፓውንድ ነው። ማን ነው መምህራችን የመምህር ኢዮብ ወዳጅ እንዲሁ ደግሞ የምርትዬ ወደ 2300 ፓውንድ አሰባስባል ስልክ በመደወል ብቻ አሁን ደግሞ $20 ተጨማሪ አግኝታለች። እንደገና 50 ወደ 3000 ታስገቢዋለች ምርትዬ። $70 እጇ ላይ ይገኛል። እንግዲህ ከዚህ በኋላ ወደ 600 ፓውንድ እንጠብቃለን። ይሞላል ወደ 3000 እንዲገባ። የመምህር ኢዮብ ደግሞ ወደ 4000 እንዲገባ ደግሞ ሁላችሁም በዛው መጠን ታግዛላችሁ፣ ትረዳላችሁ። እግዚአብሔር ይጠብቃችሁ። የኔ ወዳጆች እንግዲህ እኔ ወደ ግራም ወደ ቀኝም ለሁለቱም ነው የማካፍለው። ወዳጆቼ ካላችሁ ቤተሰቦቼ do you have ዜል ይላል የሚያስቀምጥልኝ ሰው ባገኝ ደስ አለኝ ማን ልበል? ሚሚ እህታችን እሺ አለ። ይሄው እዚህ ላይ አስቀምጣለሁ። ዜል ከታች አለ። ዜል ካሻፕ ሚሚዬ ስንት ነው የምታግዢው? እግዚአብሔር ይጠብቅሽ ሚሚዬ። ቤተሰብ ናት። የኔ ቤተሰብ ስንት ዶላር ነው የምታግዥን? እሺ ሚሚ ከአሜሪካ የኔ ቤተሰብ ናት። $25 አግዛለሁ ብላለች። እግዚአብሔር ይስጥልን ሚሚዬ፣ እናመሰግናለን። አስገብተሽ ደረሰኙን በራሱ በዜሎ አካውንት እንድትልኪልን እንጠይቃለን። እግዚአብሔር ይስጥልን፣ ክብር ያድልልን። ሁላችሁ እስቲ መዝሙር ለምን አንዘምርም? ይትቤ መዝሙር ቢዘመር ምን ይመስልሃል? እሺ ሊቀ ልሳናት፣ አሁን እኛም እየተነጋገርን ነበረ።
ዝማሬ እንዲዘመር እያሉ ስለሆነ ብዙ በቲክታኩም በዩቲዩብም ያሉ ኮሜንቶች ዝማሬ እንድንዘምር እየጠየቁን ነው። ወንድማችን ዘማሪ ዲያቆን ብስራት ጨብሲ በመካከላችን አለ። ዝማሬ እንዲዘምርልን እንግዲህ እንጋብዛለን። እሺ ያሬዶ መልእክት እናዳምጠው። ገንዘብ ይዞ ስለመጣ ገንዘቡ እንዳያመልጠ። ያሬዶ እናመሰግናለን። ሁላችሁንም ጸጋዎትን ያብዛሉ። እናመሰግናለን። ለብዙዎች ያነቁ ስላሉ በጣም በፍቅር ነው እያደረጉት ያሉ መድኃኔዓለም ኢየሱስ ክርስቶስ ይጠብቅ። ሜጤና ይስጥልን መምህራችን። ትዝታ የምትባል ቅድም ሁለት ደውላ ተሰጥታ ነበር። አሁን የቀረውን ጨምሬ እሰጣለሁ ብላለች። እግዚአብሔር ይስጥልን። ኢቲስሚ የሚባል ልጅ 40 ፓውንድ ሰጥቶናል። ቅድም ሁሉ የሚባል ልጅ አሁን የቀረን 50 ፓውንድ ብቻ ነው ስለው 50 ፓውንድ ሮልናል። መጋቢ ሃይማኖት መምህር ነፃ ወጥተዋል። በመላው ዓለም የምትገኙ ውድ ኢትዮጵያውያን፣ ኤርትራውያን ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን ክብረ ምስጋና። እሺ በጣም እጅግ አድርገን እናመሰግናለን። መምህር ኢዮብ መኑ እንግዲህ የተመደበባቸውን 4,000 ማለት ነው 3,000 ነው ወደ 3,000 ፓውንድ ጨርሰዋል። ስለዚህ ከላይ ከዳር የምትመለከቱትን የዚህ ቅድስት አርሴማ የሚገኘውን ዓለም ያላችሁ በማድረግ በእውነት ለማሳካት የሚደረገውን ርብርብ ለማስገዛት የሚደረገውን ርብርብ ረባችሁ ነው። ሁላችን ጋር ሲሆን አሁን የምርቴ ሳትወጡ ከእኛ ጋር እንድትቆዩ እንጋብዛለን። አሁን እጅግ የምንወደው እና ከብረ ወንድማችን እየደወላችሁ የስልክ ቁጥር አለ ይዘምርልናል። አብረን እግዚአብሔር እናመሰግናለን። ወደ ወንድማችን ዝም የዜልና የካሻፕ ቁጥሩን እስከዛ እናገራለሁ 44 37 72 62 57 ነው። በዚህ እንድታግዙ በቅድስት ቤተክርስቲያን ስም እንጠይቃለን። 443 772 62 57 እንዲሁ ደግሞ በዚህ በዩኬም አካባቢና በመላው ዓለም ያላችሁ ደውላችሁ በስልክ ምርቴን ማግኘት መምህር ኢዮብን ሌሎችንም አገልጋዮች ለማግኘትና በእነሱ ስም ለማስገባት የሰማዕቷን በረከት ለማግኘት የምትፈልጉ ፕላስ 44 78 97 72 48 58 44 77 98 50 36 81 44 73 በዙሪያችን ካሉ 28 በዚህ እየደወላችሁ መልእክታችሁ ማስተላለፍ ትችላላችሁ። እግዚአብሔር ይጠብቃል። በምግባር እሺ እኛ በቲክቶክ እንቀጥላለን፣ እነሱ በዛ ይቀጥሉ። ከፍ ብላ ታየች ላይ ያላችሁ ቤተሰቦቻችን አይጀሴንት ዜል ቸርነት እሺ ሚሚ $25 ብላ ነበረ አስገብታ ልካለች። ዜል ቁጥር እግዚአብሔርን አመስግኑልን። በእውነት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሚሚ እናመሰግናለን። ተካ ተባረክ። ሌሎቻችሁም በአቅማችሁ አግዙ። ሁላችሁም ታብታብ ኮፕሊክ ታብታብ ኮፕሊክ እናቱ ከፍ ብላ ታየች በገድሏ ብዛት ክብርት ነች አርሴማ ቅድስት በእውነት ጫፍ ደርሰናል። ክብርት ነች ስለዚህ ሰማዕት በዚህ አካባቢ ላይ እግዚአብሔር ስራው ድንቅ ነው። ቤተሰቦቻችን እኔ ያደረገው
ብዙ እነሆ ነው መከራውን ቀምሰዋል። ግን አሁን ደግሞ እግዚአብሔር እግዚአብሔር ትልቅ ነገር ስራው አድርጎልናል። ድንቅ በዚህ ነው። አካባቢ እንግዲህ ለእኔ ብቸኛው ቤተክርስቲያን ማዕከል ቅድስት አርሴማን ትልቅ ህንፃ ያደረገው ቤተክርስቲያን ብዙ ለመስራት ነው። ጫፍ ደርሰናል። ሁላችንም የተዋሕዶ ልጅ በመላው ዓለም የምንገኝ እግዚአብሔር ስራው የአቅማችንን ድንቅ እናግዛለን ነው። እንላለን። በሉ ተንቀሳቀሱ፣ ሁላችሁም ለእኔ አግዙ። እስቲ ያደረገው ብዙ በኢትዮጵያ ነው። የኢትዮጵያ አካውንት አለ። በዚህ በአሜሪካ ያላችሁ ደግሞ የዜል ስራው የካሻፕ አካውንት አለ። ድንቅ ነው። በዩኬ አካባቢ የምትኖሩ ለእኔ ደግሞ እዚህ ላይ ያደረገው እንግዲህ ብዙ ነው። እናስቀምጥላችኋለን። ረዳቴ እርሱ ነው ሁላችሁ ከሰማያት እግዚአብሔር ጠባቂ እኔ ሕይወት ብርሃኑን በፊቴ የሚያበራ አምላኬ ድንቅ ነው የእሱ ስራ። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። መንገድ ሁሉም የሚመራኝ ስነሳ ስወድቅም የሚያስበኝ አልመጣልኝ ከወገኔ ከሁሉም ይበልጣል እሱ ለኔ። እግዚአብሔር ስራው ድንቅ ነው። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። የዳዬን ደብዳቤ ውድቅ አድርጎ ሕይወቴን መራልኝ ወደ በጎ። እንደ እግዚአብሔር ማን ይሆናል? እርሱን ለሚፈሩት ይታመናል። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። አንድ ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ። ሁሉን ነገር ለሱ ትቼዋለሁ፣ በምሕረቱ ጥላ እኖራለሁ። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው። ለእኔ ያደረገው ብዙ ነው። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ግሎይ ላቅርብ አንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ግሎይ ላቅርብ ላንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናት ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ። አባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ፣ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና
ድንግል ሆይ ላቅርብ አንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔስ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም፣ መቼ ወድቃለሁ የምጽናናበት ስምሽ ነውና። ድንግል ሆይ ላቅርብ አንቺ ምስጋና። እናት አባቴ ባያስታውሱኝ ገፍታ ብትተወኝ አንቺ ካለሽኝ ምን ሆናለሁ? አውሎ ነፋሱን ባይሩን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ማርያም አለብኝና ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና። ድንግል ሆይ ላቅርብ አንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴ አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ማርያም አለብኝና ስምሽን ጠርቼ መቼ አፍራለሁ? ማርያም ተጽናናበት ስምሽ ነውና። ድንግል ሆይ ላቅርብ አንቺ ምስጋና። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሩ። የተከበረ ነው በሰማይ በምድሩ፣ የተከበረ ነው በሰማይ በምድሩ። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ዘምሩ ለእግዚአብሔር። የተከበረ ነው በሰማይ በምድሩ፣ የተከበረ ነው በሰማይ በምድሩ። ኢሳይያስ ሲያየው እጅግ አፈረ፣ የተፈራ ነው የተከበረ። የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብርን ሲሰጡ። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሮ ለእግዚአብሔር ለጌታ ዘምሮ። የተከበረ ነው በሰማይ በምድሩ፣ የተከበረ ነው በሰማይ በምድሩ። ያልተቀደሰ ለምጽ ያነደደው እንዴት ይችላል ሊያመሰግነው? በል ፍቀድልኝ ፍቅር ነህና ልግባ መቅደስ ላቅርብ ምስጋና። በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው
ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድሩ ዙፋን ታየኝ ትምክቴ ሆይ ስትመሰገን በሰማይ ላይ ሲያመስግን ያልተደሰተ ባይተዋር አሉን አልውጣ ካንተ በዘባነ ኪሩብ ለሚቀመጠው ቅጥሩን ላጠረው ዘምሮ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ በሰማይ በምድሩ እኔ ሞላበት ያንን ሰገነት ልቀላቀለው ተመኘው በእውነት ልዘምርልህ ባይገባኝም ዝም የሚል ልሳን አልሰጠኝም በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩን ላጠረው ዘምሩ ለእግዚአብሔር ለጌታ ዘምሮ የተከበረ ነው በሰማይ በምድሩ የተከበረ ነው በሰማይ በምድር ሁሉም ሰው ለራሱ ወንበር ሲዘረጋ የክብርን ሽልማት ለራሱ ሲያስጠጋ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያል ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ሕሊና እቲ ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ ግቢ ከቤት ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ሕሊና እቲ ሙሽራዬ ሶሎሞን ያለሽ ማርያም ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ ግቢ ከቤት አሳድጎሽ ሳለ መልአኩ መግቦ ተሸልመሽ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸክምሽ ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ሕሊና እቲ ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ ግቢ ከቤቴ የባሪያውን ውርደት ተመልክቷልና የወለድሽው ንጉሥ ይድረሰው ምስጋና ከልብ የወጣ እንጂ ከንቱ ሆኖ አይደለም ብፅዕት እንላለን እኛም ለዘላለም ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን እቲ ሙሽራዬ
ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ ድንግሎይ ግቢ ከቤቴ እቲ ሙሽራዬ ሶሎሞን ያለሽ ማርያም አበባዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤት እኔም ድንግሎይ ግቢ ከቤት እንዘ ተአቀፊዮ ለሕፃንኪ ማርያም እንዘ ተአቀፊዮ ለሕፃንኪ ማርያም ነይ 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 ማርያም ነይ 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 ማርያም ነይ ነይ ማርያም ነይ ነይ ማርያም እንዘ ተአቀፊዮ ለሕፃንኪ እንዘ ተአቀፊዮ ለሕፃንኪ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ቀበልልኝ ማምላክ ወላዲተ አምላክ ድንግል ማርያም ለሁላችን ትምጣልን። በእውነት ወንድማችን እጅግ የምንወደው የምናከብረው ወንድማችን ዘማሪ ዲያቆን ብስራት ዝማሬ መላእክት ያሰማልን፣ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን አምላካችን መድኃኔዓለም ያርዝምልን። ከዚህ የበለጠ እንዲያገለግል ጸጋውን ክብሩን መድኃኔዓለም ያድልልን። በደንብ አድርጋችሁ እስቲ አመስግኑልን። ክብር ምስጋና ለመድኃኔዓለም ይሁን። ገስ አምላካችን እግዚአብሔር ከፍ ወዳለ ጸጋ ክብር ያድል ያሳድግልን። ተመልካቾቻችን እንግዲህ ተመልሰናል፣ እግዚአብሔርን አመስግነናል። እንግዲህ እዚህም በኢትዮጵያም እንዲሁም ደግሞ በግላስኮ ያላችሁ በመላው ዓለም እየተከታተላችሁ ይህንን መርሃ ግብር እየተከታተላችሁ ለምትገኙ ለግላስኮ ቅድስት አርሴማ ዘግይታችሁ የገባችሁም ካላችሁ ለግላስኮ ቅድስት አርሴማ ቤተክርስቲያን እንግዲህ በዛ ቦታ ላይ በኢቲአርት ሚዲያ ላይ ቀደም ተብሎ የተለቀቀ አንድ የመረጃ ቪዲዮ አለ። ያንን የመረጃ ቪዲዮ ብትመለከቱ እውነት ለመናገር እየተደረገው ያለው ነገር በጣም እጅግ አሳሳቢና አንገብጋቢ የሆነ ጉዳይ ስለሆነ ሁሉም ኦርቶዶክሳውያን፣ ኢትዮጵያውያን፣ ኤርትራውያን ልንረባረብበት የሚገባ በጎ ተግባር እንደሆነ እንድትረዱን እንፈልጋለን። በቲክቶክ ፕላትፎርም ላይ ያላችሁ እንዲሁም ደግሞ በኢቲአርት ሚዲያ በአዛሄል ሚዲያ ያላችሁ እንዲሁም በመባ ሚዲያ እየተከታተላችሁ ያላችሁ ኢትዮጵያውያን
ይህንን በጎ ተግባር ከበጎ ነገር ጋር ተባብሉ። እንግዲህ እዚህ ቦታ ላይ ትናንትናም ከትናንት በስቲያም የነበሩ መምህራን እንዲሁም ደግሞ በግላስኮ በማንቸስተር የሚገኙ መምህራኖቻችን ተወዳጁ መምህራችን መጋቢ አዲስ መምህር ኢዮብ እጅግ የምንወደው የምናከብረው ሊቀ ልሳናት ቸርነት ሰናይ ተወዳጇ እህታችን ዘማሪ ትምህርትነሽ ጥላሁን ከኢትዮጵያ በመሄድ ይህን ነገር ለማስተባበር አሳሳቢና አንገብጋቢ የሆነ ጉዳይ በመሆኑ የተመለከቱትን ነገር አላስችል ስላላቸውና እዛም ያሉ ከነ ክቡር አባታችን መዝሙር ጋር በመሆን በጣም ለሁሉም ኦርቶዶክሳውያን ይህ መልእክት መተላለፍና ማየት አለብን። እዛ ያሉ ኦርቶዶክሳውያን ደግሞ በቁጭት ተነስተው ይልቁንም አንድ ወንድማችን በሌላ እምነት የሚገኝ እዚህ ቦታ ላይ እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ ቤተ መቅደስ አለመኖሩ በቁጭት ሲናገር እኛንም ሐሳባችንን ልቦናችንን በጣም እንደተወሰደ እናስታውሳለን። አሁንም ደግሞ ይህ ነገር እስከ መቼ ድረስ መሆን አለበት ተብሎ ሁሉም ኦርቶዶክሳውያን በነቂስ እየተንቀሳቀሰ ይገኛል። ሁላችሁም ይህ መልእክት የሚሰማችሁ ኦርቶዶክሳውያን ኢትዮጵያውያን በኔሰንድሮስ የምትገኙ የቲክቶክ ቤተሰቦች፣ በዲያቆን ሱራ የምትገኙ የቲክቶክ ቤተሰቦች አሁንም ሰዓቱ ጊዜው ገና ነው። በርካታ የእናንተን እጅ የሚጠብቁ እናንተን ለማግኘት እናንተን ድምፅ ለመስማት እጅ ከምን ለማለት ጊዜያችሁን ጊዜ ሰተን እየጠበቅናችሁ ነው። ስለ ቅድስት አርሴማ በባንክ አካውንት 1072 1702 እደግመዋለሁ። በኢትዮጵያ ንግድ ባንክ 1072 1702 በዜል ኤንድ ካሻፕ 1+144 377 262 57 ደግመዋለሁ +144 377 262 57 ላይ ብትደውሉልን ካሻፕ ብታስገቡልን ይደርሰናል። ስክሪንሾት አድርጋችሁ ወደዚህ ብትልኩልንም ደግሞ እኛ በደስታ የእናንተን ምስክርነት ቅድስት አርሴማ ያደረገችላችሁ ብዙ ውለታ የዋለችላችሁ ጤናውን ሀብቱን በረከቱን የሰጠቻችሁ በሕይወት በጤና የጠበቀቻችሁ በአማላጅነቷ በጸበሏ የተፈወሳችሁ የቅድስት አርሴማ ወዳጆች ስልኮቻችሁን በቲክቶክ ፕላትፎርም ላይ በተለይ ደግሞ የቲክቶክ ፕላትፎርም ለዚህ በጎ ዓላማ በጣም አስፈላጊ ስለሆነ እባካችሁን ስልኮቻችሁን ድምጻችሁን እንጠብቃለን። በስልክ የእጅ ስልክ ቁጥሮቻችን በ0903 41 12 12 በ0903 41 12 12 እንድትደውሉልን እንዲሁም ደግሞ በ0905 30 13 13 በ0905 30 13 13 ላይ የእጅ ስልኮቻችን ናቸው። እንድትደውሉልን እንጠብቃለን። እንግዲህ ተመልካቾቻችን ይህንን መርሃ ግብር የምትመለከቱ በኢቲ አርት ሚዲያ ላይ በርካታ ምዕመናን ለዚህ በጎ ዓላማ እንዲንቀሳቀሱ ኢቲ አርት ሚዲያ በበርካታ ኢትዮጵያውያን ኦርቶዶክሳውያን ልብ ላይ ያለ ሚዲያ ነው። ይልቁንም በቅርብ ጊዜ የምናስታውሰው የፈረንሳይ አቦ ቤተክርስቲያንን ትልቅ የገቢ ማሰባሰቢያ በሚሊኒየም አዳራሽ ተደርገዋል። እንዲሁም ደግሞ ለቦንጋ ሀገረ ስብከት ላይ የተደረጉ ትልቅ የገቢ ማሰባሰቢያ ነበር። እንዲሁም ደግሞ በመርቆሪዎስ ደብረ ሲና በሚገኘው የመርቆሪዎስ ቤተክርስቲያን የተደረገው የገቢ ማሰባሰቢያ የማይረሳ አይደለም። ሁላችሁም ታስታውሳላችሁ። አሁንም ደግሞ በዚህ በጎ ተግባር ላይ ደግሞ ኢቲ አርት ሚዲያ ግንባር ቀደም ሆኖ እያገለገለን ይህንን ሚዲያ በቀጥታ ስርጭት እያስተላለፈልን ይገኛል። እጅግ አድርገን እናመሰግናለን። ስልኮቻችሁን እንጠብቃለን። ቲክታከሮቻችን እየተንቀሳቀሳችሁ ወደዚህ እንድታመጡ አሁንም እግዚአብሔርን እናመሰግናለን። ዝማሬ እንዘምራለን።
ከእህታችን ከዘማሪት ሊዲያ ጋራ ዝማሬ እንዘምራለን። ወደ እህታችን መዝሙር በድጋሚ እንደቆያችሁ እግዚአብሔር ይመስገን። አሜን። የአምላካችን ስም የተመሰገነ ይሁን። ታላቅ በሆነው እምነትሽ ታመንኩ ካለሽበት ገስግሼ መጣሁ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነ ቀስቅሼ መጣሁ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ስመጣ ተስፋዬ ሰውዬ ቆንጆሽ መናገር ዝናሽን አውራ ደነቅ የአምላክ ስራ ተጋድሎሽ የመሊት ገስግሼ መጣሁ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ደም ግባት ከንቱ ብለሽ ለሰማይ ክብር ታጭሽ የእምነቴ ሰልፍኖት በምልጃሽ አለሁ በሕይወት የልቡን በነገርሽ ፈጥኖ ይደርሳል መልስሽ ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል ታላቅ እምነትሽ ታመንኩ ካለሽበት ገስግሼ መጣሁ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ እርዳታሽ የደረሰለት ያመጣል እንኳን ስለት ላመኑሽ ፈውስሽ ቀርና በአንቺ አፍሮ የሄደ ማነው የልቡ ለነገርሽ ፈጥኖ ይደርሳል መልስሽ ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል በሆነው እምነትሽ ታመንኩ ካለሽበት ገስግሼ መጣሁ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬ ተሰበረ በእምነትሽ ባጸናሽ
ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ልኩራ ይደረግ የአምላክ ስራ ተጋድሎሽ የእምነት ጽናት ሆኖኛል መራት ታላቅ በሆነ እምነትሽ ታመንኩ እናቴ ክብርሽን አልግሼ ሆንኩ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ እርዳታሽ ደረሰለት ያመጣል የልቡን ስለት ላመኑሽ ፈውስሽ ቀረ በአንቺ አፍሮ የተማመነ የልቡ ደነግሽ ይደርሳል መልስሽ ዘንባባሽ ሕይወት ይዝራ የጠራሽ ማን አፍሮ ታለሽበት ገዝግሽ መጣ እናቴ ክብርሽን አንግሼ ሆንኩ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ 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 ማርያም እንወድሻለን 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 ማርያም እንወድሻለን እንወድሻለን ሚካኤል 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 ሊቀ መላእክት ሊቀ መላእክት ሊቀ መላእክት ሚካኤል ሊቀ መላእክት ሊቀ መላእክት ሚካኤል ገብርኤል 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 አብሳሬ ተስበይት አብሳሬ ተስበይት አብሳሬ ተስበይት ገብርኤል አብሳሬ ተስበይት አብሳሬ ተስበይት አብሳሬ ተስበይት ገብርኤል ሩፋኤል 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 ፈታሄ ማይፀን ፈታሄ ማይፀን ፈታሄ ማይፀን ሩፋኤል ፈታሄ ማይፀን ፈታሄ ማይፀን ፈታሄ ማይፀን ሩፋኤል ማርያም
ለእህታችን ለዘማሪት ልዲያ ዝማሬ መላእክት ያሰማልን። የአገልግሎት ዘመኗን አምላካችን እግዚአብሔር ያርዝምልን። ከፍ ባለ እልልታና ጭብጨባ እስቲ እግዚአብሔርን አመስግኑ። እዚህ ያለን በደንብ አድርጋችሁ ዝማሬው አሁንም ይቀጥላል። ከእህታችን ከዘማሪት ሲስተር ህይወት ጋር አሁንም እናመሰግናለን። በመላው ዓለም የምትገኙ አሁንም በቲክቶክ በወንድማችን አዳም የኔሰንድሮስ እንዲሁም ደግሞ ወደ ዲያቆን ሱራ ያላችሁ በኢቲአርት ሚዲያ በመባ ሚዲያ የምትከታተሉ እንዲሁም በአዛሄል ሚዲያ እየተከታተላችሁ ያላችሁ ተመልካቾቻችን ልገሳችሁ ቸርነት ማድረጋችሁን እየቀጠላችሁ አሁንም እግዚአብሔር እናመሰግናለን። ወደ እህታችን ዘማሪት ሲስተር ህይወት ዝማሬ ነው የምንሄደው። እሺ መልእክቶች ካላችሁ ሱሬ መልእክት አለ አዲ ስለ ቅድስት አርሴማ እያላችሁ መልእክቶቻችሁን እያስተላለፋችሁ በስልክ ቁጥሮቻችሁ እንድትደውሉልን እንጠይቃለን። ሀሳብ ካላችሁ ወደዚህ እንድታመጡልን ኢቲአርት ሚዲያ ሀሳብ ካለ ወደዚህ እንድታመጡልን እንጠይቃለን። እስከዛ መልእክቱ እስኪመጣ ግን ከእህታችን ከዘማሪ ሲስተር ህይወት ጋር እሺ ከውድ ባለቤቴ ዘማሪ ሲስተር ህይወት ጋር አብረን እንዘምራለን። በድጋሚ እንደምን ቆያችሁ? አረ እንደምን ቆያችሁ? አሜን። የአምላካችን ስም የተመሰገነ ናና አሜን። መድኃኒቴ ጽድቅና ምስል ከመባከተለ እንደገና
ፍቅርህን አድርሰኝ ሰላም ለኪ ፍጥረት አለኝታ ሰላም ለኪ 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 በላይም ዘንድ ሰላም ለኪ ስነብዛትቶ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ሰላም ለኪ ማርያም ሰላም ለኪ ተማጽነን ብቻ መዝገበ ርኅራኄ ወየዋ መዝገበ ርኅራኄ መዝገበ ርኅራኄ ወየዋ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ግን የምገኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ እዚህ በላይ እንዳመሰግንሽ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው ግን የምገኝልሽ አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ እንዳመሰግንሽ አውቃለሁ ከደጅሽ ምን እንዳገኘውኝ አስታውሰዋለሁ ሸክሜን እንደጣልኩኝ የለመንኩሽ ሁሉ መቼ ከንቱ ቀረ ሰይጣን ተመለሰ እያቀረቀረ ጠላት ቢከፋው
ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ምክንያት ስላለኝ ነው ምክንያት ስላለኝ ነው አሁንም ይብዛልኝ ፍቅር አሁንም ይብዛልኝ ፍቅርሽ እዚህ በላይ እንዳመሰግን ልቤ አርፏል ባንቺ በእናቴ አማላጄ እንቅፋትሽ አይበቅልም በደጄ በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብልሽ ትረካለች ነፍሴ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ የምዘምርልሽ ምክንያት ስላለኝ ነው አሁንም ይብዛልኝ ፍቅርሽ አሁንም ይብዛልኝ ፍቅርሽ ከዚህ በላይ እንዳመሰግን ውለታ ያለበት የማይከፈል ሲመሽም ሲነጋ ያመሰግናል ማርያም ማርያም ይላል ምድርና ሰማዩ በልጅሽ መከራ ሞቶለት ገዳዩ ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ ጠላት ቢከፋውም ላንቺ በመቆሜ ምክንያት ስላለኝ ነው የምዘምርልሽ ምክንያት ስላለኝ ነው አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳት አማኑኤል አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳት አማኑኤል ተዋህዶ የአዳምን ሥጋ አማኑኤል ሆነ ከኛ ጋር በግርግም በቤተልሔም ተወልዶ ሆነልን ሰላም አጌጥንበት ስምህ ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አጌጥንበት ስምህ ሞገሳችን ሆነሃል የጽድቅ ልብስ ብንጠግብ በልተን ጠጥተን ብንገባም በሰላም ወጥተን ልጆችን ወልደን በምንስም ጠርተን ነው ጌታ ያንተን ስም ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳ
አማኑኤል አጌጥንበት አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል አማኑኤል ቢያምርብን ቢሞቀን ለብሰን ብንረሳም ለቅሶና ሐዘን ፍቅር ነው ዛሬን ያሳየን ተመስገን እንልሃለን አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳችን እስቲ እጃችሁን አጌጥንበት አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል አማኑኤል በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተቡ ጋር ተዋብንበት ፍቅርህን ሞገሳችን ሆነሃል የጽድቅ ልብሳ አማኑኤል አጌጥንበት ስምህን ተዋብንበት ፍቅርህን ሞገሳችን ሆነሃል አማኑኤል በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተቡ እልልልልልል አጌጥንበት ስምህ ሞገሳችን ሆነሃል የጽድቅ ልብሳችን አባ ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃኑን ለብሰን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃኑን ለብሰን ገና ወላዲተ አምላክን ከፊት አስቀድመን በዳዊት በገና መሰንቆ ታጅበን ለሥላሴ ክብር ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃኑን ለብሰን ገና በምስጋና ስራት ከሰለጠኑት ጋር ልብን የሚመስጥ መዝሙር እየዘመን ያልተሰማ ዜማ ያልታየ ምስጋና ይፈልቃል አይቀርም ከእኛ ልቦና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክት ብርሃኑን ለብሰን ገና እንዘምራለን በትዕቢት ሳይሆን በታላቅ ትሕትና በልዩ ተመስጦ በፍቅር ልቦና ስራችን ይሆናል ለአምላክ ምስጋና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና
ገና እንዘምራለን እንደ መላእክቱ ብርሃኑን ለብሰን ገና እንዘምራለን ዳዊት በተመስጦ እርቃኑን ቢሆንም ሜልኮል በዝማሬው ብትስቅበትም አምላክ ወደደ እንዲያመሰግነው በደስታ እንዳይዘ ከልካዩ ሰው ማን ነው? ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክት ብርሃኑን ለብሰን ገና እንዘምር ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ሰአሊ ለነ ማርያም እመብዙኃን እመብዙኃን ማርያም እመብዙኃን ማርያም እመብዙኃን አይኑ ዘርግብ አይኑ ዘርግብ አይኑ ዘርግብ ዘርግብ አይኑ ዘርግብ ሚካኤል ሐመልማል የጎላው ሐመልማል ወርቅ ሚካኤል የይርጋለሙ ለወርቅ ሚካኤል ሐመል እንዘ ተአቅፍዮ ለሕፃንኪ ነይ ማርያም እንዘ ተአቅፍዮ ለሕፃንኪ ነይ ማርያም ነይ 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 ማርያም ነይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም እንዘ ተአቅፍዮ ለሕፃንኪ ነይ ማርያም እንዘ ተአቅፍዮ ለሕፃን ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ምስጋናችንን ይቀበልልን። ላይቭ ላይ እሺ እንግባ። ልዩ ዕለት ናት። አንደኛ እግዚአብሔር ከኛ ጋር ግን የመጨረሻውን ቅታ ወይንም መንፈሳዊውን አሻራ የምንጥልበት የቅድስት አርሴማ ወዳጆችን
ተሳትፎ በብዛት እና እንዲሁ በደመቀ ሁኔታ የመጨረሻ ቀንም ከመሆኑ አኳያ በጣም የምንጠብቅበት እሱ ብቻ አይደለም እግዚአብሔር ቢፈቅድና ቢወድ ልዩ የምስራች ነገር የምንሰማበት ቀን እንዲሆንልን ነው የምንፈልገው። ያ ማለት ቅድም እንደተናገርነው በቃ እስከዛሬ ደጅ የጠናንበት ባንክ ብድር የጠየቅንበት ነገሮች ያልተሳኩበት ተበድረው ይሄንን እድል እንዳያመልጥ ዋጋ የከፈሉ ወገኖቻችን የሚያርፉበት እግዚአብሔር ይሄንን አደረገልን ብለን ከሀገረ ኢትዮጵያ ወደዛ የሄዱ አገልጋዮቻችን እነ መጋቢ ሃይማኖት መምህር ኢዮብ እንዲሁም ሊቀ ልሳናት ዘማሪ ቸርነት ተወዳጇ እህታችን ዘማሪ ትምህርትነሽ እርፍ ብለው እግዚአብሔርን አመስግነው እነሱ ወደዚህ የሚመለሱበት እኛም ከዚህ ሆነን ደግሞ በጋራ ምስጋና እግዚአብሔርን የምናመሰግንበት ታሪካዊ ቀን ብለን የነገዋን ቀን እንጠብቃለንና በጥቅሉ ምንድነው የዚህ የዛሬ የኢትዮጵያ አዲስ አበባ ስቱዲዮ መርሃ ግብራችን እኛ በዚሁ እናበቃለን። እሱ ጋር ግን የተጀመረ ቻሌንጅ አለ። እስከ ቻላችሁት ድረስ ቻሌንጁን አስቀጥላችሁ በነገው ዕለት ደግሞ የቀረ ነገር ካለ በዛው መግቢያ አስተርፋችሁ ከኛ ከአዲስ አበባ ከኢትዮጵያ አዲስ አበባ ስቱዲዮ ከኢቲአርት ስቱዲዮ ይህንን መርሃ ግብር በልዩ የምስራች ወደ እናንተ የምንጀምርበት በልዩ የምስራች ምክንያቱም በልዩ የምስራች የምንጀምርበት ስለሆነ ይህንን እንጠብቃለን። በነገሮች ሁሉ ያልተለየን እንዲሁም ደግሞ ነገሮችን ሁሉ እየቀደመ ከፊታችን ያሳካልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እነ ሊቀ ልሳናት ዘማሪ ቸርነት ወንድማችን ፕሮግራሙን በማጋፈር ላይ ያለ እየመራህ ያለ ወንድማችን ሊቀ ልሳናት ተወዳጁ አንደበተ ርቱዕ ዝማሬ ብቻ አይደለም ካንተ ህይወት ወንጌልንም ጭምር እንማራለን። ከአገልግሎት ህይወት ከመንፈሳዊ ህይወት እንዲሁም ደግሞ ከንግግርህ ከአንደበት የከረምክባት የኖርክባት ያደግክባት እዚህ ያደረሰች ቤተክርስቲያን አንደበትህ ላይ ልብህ ላይ የምትሰራው ስራ ትልቅ ነውና ቻሌንጁን በአንተ መሪነት እንድታስቀጥለው በታላቅ አክብሮት እያሳሰብን መጨረሻ ላይ የሚያው በጸሎት ዘግታችሁ መርሃ ግብሩን እንደምታጠናቀቁና ተስፋ አለን። በጸሎታችሁ አስቡን። እግዚአብሔር ከእናንተ ጋር ይሁን። በሐሳባችሁ አንድነን እንከተላችኋለን። ነገ ደግሞ በተለመደው ሰዓት እግዚአብሔር በሰላም ያገናኘን። ቅድስት አርሴማ ፍጻሜያችንን ታሳምርልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። መጋቢ ሃይማኖት መምህር ብንያም፣ ተወዳጁ አርቲስት ንብረት ገላው፣ ሊቀ መዘምራን ይትባረክ ተገኝ፣ መምህሮ መዘምር፣ እንዲሁ ደግሞ ተወዳጁ አርቲስት ዳምጠው፣ ሌሎችም እህቶች ወንድሞች በአገልግሎት የተሳተፋችሁ ዘማሪያን በስቱዲዮ አገልግሎት በብዙ ነገር እየደከማችሁ ያላችሁ የኢቲአርት ሚዲያ፣ አዛሄል ሚዲያ፣ መባ ሚዲያ ወንድሞቻችን ነሱሬ ቲክቶከሮች፣ ሌሎችም እግዚአብሔር ባላችሁበት ይጠብቃችሁ። ሳትወጡ ግን እዚህ የተጀመረውን ጥቂት ነገሮች ብንነግራችሁ ደስ ይለናል። ያው እኛም ጋር ኦልሞስት እየመሸ ነው፣ ሚድናይት ሆኗል። ነገር ግን በምርቴ በኩል ያለ ጥቂት ሰዎች የማይባሉ አስገብተዋል ከዚህ በፊት። አሁን ደግሞ ምርቴ ሳትደውል ማለት ነው እነሱ እየደወሉ ቃል የገቡላትን ትነግረናለች። ከዛ ወንድማችን ያሬዶ የኪድዬ ልጅ እሱም እንደዚሁ ይነግረንና በእኔ በኩል ያለውም የተወሰኑ 1-6 እህቶች ወንድሞች ያስገባሉ። እነሱን ተናግረን እንደው ከተቻለኛም በአገልግሎት ስለሆነ ያመሸ ነው ሌሊቱን ሙሉ ትናንትም እንዲሁ በአገልግሎት ነው ያመሸ ነው። ከዛ ቀንም በንግስ በዓል ነው ያረፈር ነው። አሁንም ቢሆን መርሃ ግብሩን አብረን ብንጨርሰው ደስ ይለኛል። ምክንያት ለነገ በደንብ ዝግጅት ለማድረግ ምክንያቱም ነገ የንግስ በዓል የለንም ወይ ሌላ መርሃ ግብር የለንም። ምን ይመስላችሁ? ቹዬ እንደዛ ብናደርግ መልካም ነውና መምህር ብንያም ካሉበት ከቅድስት ሀገር ከኢትዮጵያ በጸሎት ያሳርጋሉ።
10 ደቂቃ ያህል እንድትጠብቁን በእግዚአብሔር ምንም ስም ችግር የለም። እንማጸናለን። ሊቀ ልሳናት ምንም ችግር የለን፣ እንጠብቃለን። አብረን ነው እንደውም በጸሎት ፈጽመን የምንወጣው። ያክብርልን። እሺ ምርትዬ ጋ ያለ ያስገቡ እህቶች ወንድሞች አሉ። እስቲ ትንገረና ከዚያ ያሬደው። እሺ እግዚአብሔር ይስጥልን። ብሌን ከለንደን 50 ፓውንድ አስገብታልናለች። እግዚአብሔር ይስጥልን። ኪሩቤል ወንድማችን ከለንደን 50 ፓውንድ አስገብቶልናል። እግዚአብሔር ይስጥልን። አሜን። ቀደም ደግሞ ሜሮን 380 ፓውንድ ያልኩት 400 ይሆንልን ብላ መልሳ ጨምራ ልካልናለች። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ቅድስት አርሴማ ትጠብቅልን። እግዚአብሔር ይመስገን። በጣም እስካሁን ድረስ አብራችሁን ለደከማችሁ ላይም እየተከታተላችሁ ላለች ሰዎች እግዚአብሔር ይስጥልን። ስሜን እግዚአብሔር ያውቋል። በምርትነሽ ስም $50 ሰጥተውናል። ሰኒ የምትባል ልጅ 10,000 ብር በኢትዮጵያ አስገባለሁ ብላለች። እግዚአብሔር ይስጥልን። እግዚአብሔር የተመሰገነ ይሁን። እንግዲህ ያው በብዙ አገልግሎት ድካም ላይ ስለዋልን እርሱ ደግሞ ብርታቱን ሰጥቶን እስከዚህ ሰዓት እንድንቆም አድርገናል። አምላከ ቅዱሳን ስሙ የተመሰገነ ይሁን። በተለይ ኢትዮጵያ ያላችሁ አገልጋዮች፣ አባቶቼ፣ ወንድሞቼ እንዲሁም አርቲስቶች በእውነት ድካማችሁን እግዚአብሔር ይቁጠርላችሁ። እጅግ እስከዚህ ሰዓት ድረስ እንግዲህ አሁን ኦልሞስት 8 ሰዓት ሆኗል ኢትዮጵያ፣ ከዛም አልፏል። ስለዚህ ቀላል ነገር አይደለም። መድረክ በመብራት በመዘመር በማስተባበር ይሄን ያህል ሰዓት 8 ሰዓት 10 ሰዓት መቀመጥ ቀላል ነገር አይደለምና እግዚአብሔር ድካማችሁን ይቁጠርላችሁ። የቤተ ክርስቲያን አምላክ ዋጋችሁን ይክፈላችሁ። በጣም ነው የምናመሰግነው። ሌላው በእኔ በኩል የገባ ገንዘብ አለ። እጅግ የምወዳቸው የቲክቶክ ቤተሰቦቼ ከመስጠት የማይቦዝኑ ሁል ጊዜ ቢያደርጉ ደስ የሚላቸው ብዙ ሰዎች አሉ። በተደጋጋሚ ነው በቤተ ክርስቲያን አገልግሎት፣ በቤተ ክርስቲያን ስራ፣ በወገኖቻችን ላይ በምናደርገው የማስተባበር ስራ ላይ ብዙ የሚያግዙን ነገር ግን አይሰለቹምና ከትናንት ጀምሮ ዛሬም ድረስ ይሄንን የበረከት ስራ እያከናወኑ ይገኛሉ። እግዚአብሔር ይጠብቅልን። ኤልሳቤጥ አይፎክሩ እንግዲህ ቀጨኔ ደብረ ሰላም መድኃኔዓለም ቤተ ክርስቲያን ልጅ ናት። ወንድሟ ደግሞ ከኔ ጋር ያገለገለ ነው፣ አርቲስት ነው። ምናልባት ዳምጠው ታውቀዋለህ በደንብ አድርገህ። አርቲስት መስፍን አይፎክሩ የሱ እህት ኤልሳቤጥ አይፎክሩ በካሻፕ $50 አስገብታ ደረሰኙ ልካለች። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ኤች ወይም ገብረሃና ከኤሮፕ ነው። እኔ ይሄን ያህል እሰጣለሁ ባልልም ግን እግዚአብሔር ከሰጠኝ ነገር ላይ እጄ ላይ ምንም ነገር ባይኖርም በቤተ ክርስቲያን መቼ ይሄን እሰጣለሁ ተብሎ አይዋሽምና አሁን ግን ያለችኝን አስገባለሁ ብሎ በእውነት ትልቅ ገንዘብ ነው። ወደ ኢትዮጵያ ሲመነዘር ፈንድሻ ነው አይደል የምትሉት? ዳምጥዬ እውነት ነው። የአውሮፓ የእንግሊዙ የአሜሪካው ገንዘብ $100 ፈንድሻ ይሆናል አሉ። እዛ ምርት ሰምተሻል? ይሄን እና 10 ዩሮ አስገባለሁ ብሎ አካውንት ወስዷል። እግዚአብሔር ይስጥልን። ገብረሃና እናመሰግናለን። አሌክስ ክርስቲያን በጣም ወንድሜ ነው፣ ወዳጄ ነው፣ ሁሉ ጊዜ እንዳገዘ ነው። ዛሬ ደግሞ ለበረከት ልሳተፍ ብሎ $20 በዜል አስገብቶልናል። ክርስቲያን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ቀለሟ ተወዳጇ እህታችን እዚሁ የምትኖር እህታችን ናት። 50 ፓውንድ አስገብታ ደረሰ ይልካለች። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አርሴማ በዜል ማስገባት አልችልም። የዚህ ሀገሩን አሜሪካ ነው የምትኖረው፣ ግን የዚህ ሀገር ስዊፍት ኮዱና አካውንት ነምበሩ ላከልኝ ብላ ልኬላት አስገብታለች። $200 እግዚአብሔር ይስጥልን። አሁንም እህታችን ገነት በቀለ በጣም በብዙ የአገልግሎት መስመር ላይ ስንሰለፍ የምታግዘን እህታችን ናት። ገንዬ
ባለሽበት እግዚአብሔር ይጠብቅሽ። እሷም በዚህ በመካከለኛው ምስራቅ በአረቡ ምድር የምትኖረው ተወዳጇ ኢትዮጵያዊ ወገናችን ናት። የተዋህዶ ልጅ ናት። 5000 ብር አስገብታለች። እግዚአብሔር ይስጥልኝ። ይሄን ይመስላል በእኔ በኩል ያለው። እግዚአብሔር ይስጥልን የቲክቶክ ቤተሰቦቼ። እሺ ሌላው እንግዲህ አሁን ደግሞ እዚህ እየተናገርኩኝ ስቄ ልሙት የሚል ፕሮፋይል ያላቸው በእውነት ስቄ ልሙት። እግዚአብሔር ደስታን ያብዛ፣ ሳቅን ያብዛልን። ሰላም ለሁላችሁም። ያሬዶ እየሰማ ነው። አንተን የሚያውቁ ናቸው። እኔም 40 ፓውንድ ልካለሁ፣ በጸሎታችሁ አስቡኝ፣ አርሴማ ጸሎታችንን ተስማን ብለው ያሬዶ ያንተ ወዳጅ ናቸው፣ ግን በእኔ ቤት ነው። ይቅርታ 40 ፓውንድ። እግዚአብሔር ይስጥልን፣ እግዚአብሔር ያድልልን። ሀገሬ ሰላምሽ ናፈቀኝ። ሰላም ብያለሁ። ትናንትና 500 ፓውንድ ቃል የገባችልን ለንደን የምትኖረው እሙቲ ናት። እሙዬ ብሩን አስገባሽ። እግዚአብሔር ይስጥልን። ሀብትሽ ይባላል ዘማሪ ሀብታሙ ዘቀጨኔ። እሱም ቸርዬ በኢትዮጵያ ይቻላል። አዎ ቶሎ በል ተናዘዝ። መቼም አንተ ያለህን እንደበተንክ ነው ሁሌ። በል በረከት አገኝ በሰማይቷ በቅድስት አርሴማ። ስንት እንበል? ስንት? እሺ እኔ ውስጥ ግቡና ለሀገሬ ላኩላት። 500 ፓውንድ ቃል የገባችልን እህታችን ናት። አስገባለሁ ዛሬ ባካችሁ ላኩልኝ እያለች ነው። አጨብጭቡልኝ ባካችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አባ ጽጌ ድንግል የጉዞ ማህበር ዘማሪ ሀብታሙ ዘደብረ ሰላም ቀጨኔ መድኃኔዓለም አብሮ አደጌ ነው፣ ታናሽ ወንድሜ። 1000 ብር አስገባለሁ። አንተ ባለበት እንዴት ዝም እላለሁ? አንተ እየተናገርከው ነው። 1000 ብር ሞራል ስጡ። ሞራል እግዚአብሔር ይስጥልን። ሌሎቻችሁም ካላችሁ አስገብታችሁ ደረሰኝ ላኩልን። በእኛ በኩል እዚህ ላይ ጨርሰናል። ክብር ያድልልን። እንግዲህ ከኢትዮጵያ ካለው ስቱዲዮ መልእክት አስተላልፋችሁ በጸሎት እንድትዘጉት መድረኩን ወደ እናንተ አስተላልፋለሁ። መምህራን ሊቃ በዛ ያላችሁ አገልጋዮች ሁላችሁንም እግዚአብሔር ይጠብቀልን። በሰላም ደግሞ ያገናኘን። በሀገራችን በቅድስት ሀገር በኢትዮጵያ ሁላችንን በሰላም ያገናኘን። ክብር ይስጥልን። አሜን። ሊቀ ልሳናት እናመሰግናለን። ሁላችሁንም እናመሰግናለን። በዚህም በውጭም በዛ በእንግሊዝም እየተከታተላችሁ ያላችሁ ቤተሰቦቻችን ነገ መደምደሚያ ሆኖ መጨረሻዬን ያሳምረው ይባላል እንደው በአባባል እንኳንና ዛሬ የሰጣችሁ ብዙ እናቶች፣ እህቶች፣ ወንድሞች እንዳላችሁ እናውቃለን። ግን ነገ ደግሞ ለሌሎች ላልሰሙት፣ ላላዩት፣ በዚህ ፕሮግራም ላይ ላልነበሩ ሰዎች ሁሉ ሼር እያደረጋችሁ ለነገ እየደወላችሁ እንድታዘጋጁልን ሁላችሁም፣ በተለይ ጽዋ ማህበራት፣ መንፈሳዊ ማህበራት ሁላችሁም በያለበት ይሄ 1 ለ5 2 ለ5 ምናምን በዚህ ነው በጣም የሚሰራው፣ እውነት በጣም የሚያገለግለው ማለት ነው። ስለዚህ በመንፈሳዊ ሐሳብም እንደ ቤተሰብም እንደ ጓደኛም ጓደኝነታችሁን በቅድስት አርሴማ ቤት፣ ቤተሰብነታችሁን በቅድስት አርሴማ ቤት እንድታረጉ ሐሳባችሁ እዛ ልባችሁ እዛ እንዲሆን ነገ እንጠብቃችኋለን። ነገ ከፍ ባለ መንገድ እንድንዘጋ የምስራች ለሁሉም ኢትዮጵያዊ ኦርቶዶክስ ተዋህዶ አማኝ ለማያምነውም ጭምር ቅርስ ስለሆነ ሀብት ርስት ስለሆነ የኢትዮጵያ ርስት ይህን ርስት ገዝተናል ብለን እንደመድም እግዚአብሔር ይርዳን። ሁላችንም እግዚአብሔር ይባርከን። በርቷለን። በጸሎት ዛሬ እንዘጋለን። የረዳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረና ዳግም ምጽአቱ ያስታፍረን ለሰቦተ ስሙያን ካህን ወአምልኮቱ ያጽናን እግዝእትነ ማርያም አይረግ ጸሎተነ አሜን። ወአስተሰሪ ኩሉ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብርሃም ዘንተ ውስተ ወለዘአስተምዘን ተጽዋው ለመሰና ለነሲሳይን ዋራዘን ወለስታገሰ ኩሉ ኃጢአተነ ወለዘወሀበነ ሥጋው ቅዱስ ወደሙ ክቡር ወለዳግሳን እስከዛት ሰዓት ናብሩቱ ስብሐት ወአኮቴተ ለእግዚአብሔር ሎሎ ወላዲቱ ድንግል ለመስቀሉ ክቡር ይታኮቶ ይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት በየጊዜው በየሰዓቱ ጠባቂ መላእክትን ታዳጊ ሰማያትን ያሳጣን አምላከ ሰላም በቸርነቱ አምላከ ሰላም በይቅርታው አምላከ ሰላም በምህረቱ ይጎበኛል። አገልግሎታችንን ሁሉ ይቀበልልን። ይሄ የተጀመረውን በጎ ሐሳብ በበጎ እናስጀመረው በበጎ ያስፈጽመን። በዛ ባዚህ በተቀደሰ ሐሳብ ላይ በጉልበታቸው፣ በእውቀታቸው፣ በገንዘባቸው፣ በሐሳባቸው
ከአራቱም አቅጣጫ ሆነው ያገለገሉ የተራዱ ያገዙ በሐሳብ ከኛ ያልተለዩ ኦርቶዶክሳውያን ምዕመናን እናት አባቶቻችን እህት ወንድሞቻችንን ሕፃናቱንም ጭምር ሁሉ በረድኤት በቸርነት በምህረት በይቅርታ ይጎብኝልን። አምላካችን እግዚአብሔር ሆይ የእኛንም አገልግሎታችንን ድካማችን ድካመ ቅዱሳን አድርገን እንድትቀበልልን ፍጻሜያችንን ሁሉ እንድታሳምርልን ኦርቶዶክሳዊ ተዋሕዶ ቅድስት ቤተክርስቲያናችንን በአራቱም አቅጣጫ ያለችውን ሰላም፣ ፍቅር፣ ረድኤትህ፣ በረከትህ በቸርነትህ በምሕረት እንድትጠብቅልን እንለምናለን። ከሰንበት ረድኤት ከቅዱሳን ጸሎት አሳትፈን ለበላይ ሰብ ለአባ ሕርያቆስ ለቅዱስ ኤፍሬም ለአባ ጊዮርጊስ የተለመነች አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ለሁላችንም ትለመነን። ሰላም ያዋለን አምላካችን በሰላም ያሳድረን። ለነገው ሰዓት በሰላም በጤና በፍቅር በአንድነት አድርሶ ሀሳባችን ሁሉ ተከውኖ አንተን የምናመሰግንበት ክብርህን የምንገልጥበት ሁሉ እንድታደርግልን በእናትህ በእመቤታችን በቅድስት ድንግል ማርያም በረከት እንድትጎበኘን ስምን እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ በስሙ ማረን ይቅር በለን ብለን 12 ጊዜ እግዚኦ መሐረነ ክርስቶስ ባለፈው ይቅር እንዲለን ከሚመጣው እንዲጠብቀን በእንተ ማርያም መሐረነ ክርስቶስ። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ንስሐን የምትቀበል ኃጢአትን ሁሉ ይቅር የምትል የኔንም የባሪያን የአገልጋይን በዚህ ስፍራ ያሉትን አገልጋዮችን በአራቱም አቅጣጫ የሚገኙ የኦርቶዶክሳውያን ምዕመናንን ኃጢአት ሁሉ ይቅር በል። በየስማችሁ የማይሰራ ኃጢአት